ዋው በጣም ነው የሚሞቀው ድሬዳዋ አሁን በዚህ ወቅቱ በጣም ነው ይሄ ጁን በጣም ነው የሚሞቀው እስከ ጁላይ ኦገስት እስከ ሴፕቴምበር ኦክቶበር ድረስ በጣም ነው የሚሞቀውና አሁን እኮ ላቢ እየተንጠባጠበ ነው ምቀዳው በቃ ድሬዳዋ ደስ የሚለው ጠዋትና ማታ ነው አፍተር 11 እስከ 4 ድረስ ከቤት መውጣትም አይቻልም በቃ ወይ በዛፍ ስር ነው ወይ በረንዳ ላይ ተነጥፎ ምናምን ነው ምንተኛው እና በጣም ነው የሚሞቀው አሁን ዋው ይሄ ናሽናል ሆቴል አካባቢ ነው በጣም የቆየ ነውና እኛን ቫኬሽን የሚመጡ ሰዎች ከአዲስ አበባ እኛን የሚጠይቁን ሰዎች አንዳንዴ እዚህ ያርፋሉ በጣም ቆንጆ ሆቴል ነው የድሮ ሆቴል ነው ያምራል ግን ውስጡ እንትን አላለ እንደ ድሮ ክፍት አላለም ወደ ውስጥ ገብቷል ይሄ ደግሞ ወደ ኮኔል የሚወስደው ድልድዩ ነው ድልድዩ ላይ ይሄድን ነው ያለ ነው በጣም ይሞቃል ግን ስቲል ይሄ ደግሞ ውሃ ምናምን ከሌላ አገር ከሃርቲ ሼክ ከምናምን ይመጣል ውሃው እያንከባለለ እቃ ምናምንና በዚህ ጋር አልፎ ነው ወደዛ የሚሄደው እና ጭልፋ ሳህን ትሪ ምናምን ነው ይዞ የሚመጣው ገዛና በቃ እንደ ድንገት ነው የሚመጣው ሲመጣ በቃ ያድበለቀለቀው ነው እንዳለ የሚሄደው ውሃው ትንሽ ትመስላለች እንጂ በጣም ቤቱ ይዛ ነው የምትሄደው እና በዚህ አርጎ በግንፍሌ ባሸዋ ምናምን አድርጎ ነው የሚሄደው እና ይሄ ብሪቹ ነው ወደ ኮኔል እየሄድኩ ነው ኮኔል ዛሬ እሑድ ነው ብዙም ሰው የለም በጣም ታምራለች ድሬዳዋ እንዲህ ዝም ብዬ ጨረፍ ነው ያረኳችሁ ሌላ ቪዲዮዎች አሉ ቆንጆ በናይት ምናምን የቀነዋቸው ይሄ ግን በቃ ሰው በሚቀመጥበት ሰዓት ነው እኔ በጠራራ ፀሐይ የሚሄደው በጠራራ ፀሐይ እየሄድኩ ነው ያለው ግን ያው ይሄ ወደ ኮኔል መሄጃ ነው
አሁን በዚህ ጋር ወደ ፈረስ ማጋላ እየሄድኩኝ ነው። ይሄና የቶፊክ የልብስ ስፌት ቦታ ነው ይሄ ደግሞ የአባቴ ኦፊስ የነበረበት ነው። በዛ ጋር ስትሄዱ ፈረስ መጋላ የእንትን ትራንስፖርት ከየትም የሚመጣው ከአዲስ አበባ ከምናምን የሚመጣው ሁሉ መናኸሪያው እዚህ ነበር፣ በዚህ በኩል ነበር። አሁን ተቀይሯል፣ መናኸሪያ ተነስቷል። የቱ ጋር እንደሄደን እንጃና በጣም በቃ ጭር ብሏል። ድሮ እኮ እዚህ ጋር ያለው ግርግር ልነግራችሁ አልችልም። በቃ ጫቱን ይዞ የሚሄደው ምን የሚለው ትራንስፖርቱ ምኑ ባጃጁ ታክሲው በቃ በጣም እንትን ቦታ ነው የነበረው። አሁን ግን ጭር ብሏል። ፈረስ መጋላ ነው የሚባለው ይሄኛው። በፊት እንትን መናኸሪያ ነበር። አሁን ወደ አሸዋ ወሰዱት መሰለኝ። ኮኔል ሱቆቹ ምናምን ዝግ ናቸው። በዚህ ቀጥታውን ወደ ላይ ስትሄዱ ወደ ለገሃሬ ነው የሚወስደው እና የኮኔል ሱቆች በጠቅላላ ዝጎች ናቸው። እስቲ ከቻልኩኝ በሰኞ ወይ ማክሰኞ ላይ ቀደዋለሁ። ይሄ ውርስ ስለሆነ በጣም ደስ ትላለች ድሬዳዋ። ያው በድንጋይ ነው ሁሉ፣ ጭቃ ቤት የለም። ሁሉ ቤቶች በድንጋይ ናቸው። ከተንበር የሚሆን በር አላቸው። ድሬዳዋ ደስ ይላል። ሂዱና እዩት።